ልጅ መምጣት ስላልቻልኩኝ መቅረት አልፈልግም። ጠይቋትና አውራት ንገሩኝ ብሎ ነው የመጣ ነው። ኦኬ መደወል ትችላለሽ ከፈለግሽ ልካቸው ነው ወይ ብለሽ ከዛ ውጪ ያለውን ነገር እንስማ ብለን የመጣ ነው እና ደርስልሻለን። መልእክቱን ሳንጨምር አንቺ አታስፈልጊኝም። ሲጀመር እንድታወሪኝም አልፈልግም። በእናትሽ ካሁን በኋላ ዝም በይ እሺ። እኔ ልሰማሽ ነው የመጣሁት፣ ላወራ አይደለም የኔ ቆንጆ። እንድትሰሚኝም እንድታወሪኝም አልፈልግም። በቃ እኔ ደግሞ ያው እኛ ከቻልሽ ደግሞ ከዚህም ዞር ብትልኝ ደስ ይለኛል፣ ባላይሽም ደስ ይለኛል። ኦኬ ገባሽ? እኔ ከእንዳንቺ አይነቷ ሴት ጋር ራሱ መቆም ለኔ አይመጥንም። አዲስ ቃል እየተናገርሽ አይደለም፣ ያው ሁሌ ስለምትይ ለኔ ኖርማል ነው። አዎ ለነገሩ እኔ በፍቅር መመለስ ምሽል ሰው ነኝ። እንዳንቺ ነገር እየበላው አይደለም። ስለዚህ አሁን ነገሮችን ከምንል አሁን ምንድነው አሁን ዞሮ እኔ ለአብርሃም እኔም ሆነ ብሩክ ብነግርሽም ያው ማንነትሽ ስለሆነ ማንነትሽን ደግሞ አንቺ አንደርስታንድ አድርገሽ ስለተቀበልሽው ኖርማል ነው። አንቺ ስላልሽኝ ምንም የሚቀንስብኝ የሚጨምርብኝ ነገር የለም። እኔ ተሰማኝን እኔ ብቻ የምኖረው ነው። ለማንኛውም እኔማ ምን እልሻለሁ እኮ እኔ አይደለሁም ሀገር ምድሩ ነው ያለሽ እኮ ምን ድርቅ ነው እንዴ? አዲስ ነገር አይደለም እኮ ላንቺ እኮ ሰጣ ገባ ውስጥ እንድንገባ እያደረጋችሁኝ ያላችሁት እናንተ ናችሁ። እናንተ አታስፈልጉኝም። እናንተ ተባበርሽ አሁን መዝናናታችን ነው የመጣ ነው። ያውልሽ አንቺ እዚህ ጋር ቆመሽ እንድታናግሪኝ አልፈልግም። በመጀመሪያ ደረጃ ከዚህ ዞር በይልኝ። ገባሽ? ምንም ላንቺም የምነግረውም የምታደርሽልኝ ምንም ነገር የለም። መልእክት ማቀባበል አመልክ አለብሽ። ሂጂና የሆነ ሰው መልእክት ተቀባበይ። ለኔ አይደለም የምትቀባበይልኝ። ሲቀጥል ደግሞ ብሩክ አሁን ያንተ ራሱ መምጣት እዚች ጋር ለኔ ምንም ትርጉም የለውም። ሩታ ባንቺ ምክንያት እዛ ሰላም አይደለንም ማለት ወንድሞችሽ እየመጡ ነው ምናምን። ስለዚህ ይሄንን ነገር ደግሞ መፍታት አለብን አይደል? መሳሪያ ይዘው ማይሆን ነገር እያደረጉ ስለሆነ በዛ ጉዳይም ኮኔ ፈለግሽን እንድናወራ ነው የመጣ ነው ዋነኛው ምክንያታችን። ኦኬ ማለት እነሱ ያንን ነገር ካደረጉ ማለት ነው ከነሱ ጋር ጨርሱ። ወንድሞችሽ አይደሉም እንዴ? አንቺን ወክለው እኮ ነው የመጡት። ቢሆንም እኮ አንቺን ብለው እኮ ነው ማለት አንቺን ወክለው ነው ሩታ ብለው ነው አይደል የመጡት? ስለዚህ እፈልግሃለሁ ብለሽ ስትደውይለት በዛ ጉዳይ ሊሆን ይችላል ሂዱና አውራት ነው ያለው። ሌላ የተለየ ነገር አስቤ አልሰማም። በቃ ማለት እንደዛም ካደረጉ ደግሞ ተገቢ ነገር ስለሆነም ሊሆን ይችላል። ገባ? እናንተ እነሱን ያናገራችሁበት አግባብ ትክክል ስላልሆነም ሊሆን ይችላል እንደዛ ያደረጉት እኮ። በሱ ጉዳይ ነው ልታወሪኝ የፈለግሽው ወይስ ምንድነው? አሁን ይሄ እኮ ጉዳይ እኔ በዛ ጉዳይም ይሁን አይሁን እናንተን ከነል አናገራችሁ አልጠራዋችሁም እኮ። እናንተ ናችሁ እኮ በቆምኩበት የመጣችሁት እንዴ? ኦኬ እኛ ያወቅሽ መስሎናል፣ የሰማሽ መስሎናል እንጂ አሁን እኔ እንዳልሰማም ሊሆንሽ እየመሰለኝ ነው። ግን ደግሞ ይኸውልሽ ምን አለ መሰለሽ ባላቅም የሆነ ኤክስፔክት ታደርጊያለሽ። ምክንያቱም ብዙ ጊዜ እንዳየሁት ከሆነ ዘው ማለት አመል ስላለባችሁ ገባሽ? የሰው ህይወት ውስጥ እንደዚህ ዘው ብሎ መግባት አመል ስላለባችሁ የሆነ ትገምቻለሽ። ምናልባት ሊሆን ይችላል ብለሽ ትገምቻለሽ። ግን የገመትኩትም አልቀረም። ይሄው አንዳንድ ጊዜ ሰውን በአንድና በሁለት ጊዜ ማወቅ ይቻላልና ይሄው ዘው ብለሽ በማይመለከትሽ ነገር ውስጥ እየገባሽ ያለሽ አሁን ነገር ይመለከታናል እኮ አይደል እንዴ? ወንድሞችሽ እኮ እኛ ጋር ነው የመጡት፣ ሌላ ቦታ አይደለም የሄዱት። እኔ ስለኔ አሁን የጠራሁ ሁላችንም ጋር ነው የመጡት። ሲጀመር እናንተን አልጠራሁም፣ ግን ስለ ወንድሞቼም ላወራ አይደለም እዚህ ጋር የቆምኩት። ስለና ስለ አብርሃም ጉዳይ ነው ላወራ። አብርሃም መምጣት አልቻለም። ጀስት በቃ ሄዱና ያለውን ነገር ጠይቁ፣ ስሙና ንገሩኝ ያለው። ካለምንሽ መደወል ትችላለሽ። ደውይለትና ለምንድን ነው የላካቸው በይው። ማለት ማይሆን እልህ ውስጥ ባንጋባ ግን ጥሩ ይመስለኛል። ምንም እልህ የሚባል ነገር የለም ሩታ። በቃ አሁን ማይሆን እልህ ውስጥ ባንጋባ ጥሩ ይመስለኛል። ትነግሪን እልህ ውስጥ ትገቢያለሽ ነው ጉዳዩ እልህ ውስጥ ያስገባሽ ነገር ነው። ባለፈ ደግሞ ነው አንዴ ነው አልሰማሽም፣ ይቅርታ አድርጊልኝ። እኔ አንቺ የምሰማበት ጊዜም የለኝም። ምን ደግሞ ምን ታወሪያለሽ ብዬ ነው ደግሞ አንቺ ለምሳሌ እኮ አንዴ አዳምጪኝ። ይኸውልሽ ምንድነው ማዳመጥሽ? ዞሮ አብርሃም እዛ ነው ያለው እንዳልኩሽ ነው ያለውን ነገር ነገርንሻል። ስለዚህ ከዚህ በላይ አልናገርም። ኦር ሰምቲንግ አንድ ሀሳብ ነው ኦኬ ብለን መሄድ እንችላለን። ከዛ ባለፈ ግን አሁን ሰላም ሲሆን ደህና ሲሆን ማድረግ ትችያለሽ እኮ ከዚህ በፊት ያለውን ነገር አሁን ላይ ኦሬዲ በቃ የምትፈልጊው ነገር ንገሪኝና አብርሃም እንዲህ ብለሃለች ሩታ እንዲህ ብለሃለች ሩታ ብለን እኛ እንነግረዋለን። ቢያንስ ልጁ ሰላም አግኝቷል። አሁን ወደ ኋላ መመለስ ምናምን አያስፈልግም። አይመለከትሽም። ስለማይመለከትሽ ነገር አትናገሪኝ። ደስታውን የራስሽ ጉዳይ። ታዲያ እኔ ምን አገባኝ? እኔ እኮ ስላንቺ አይደለም እያወራሁ ያለው ስለ አብርሃም ነው እኮ። ስለማይመለከተኝ ነገርም እንድትነግሪኝ አልፈልግም። እኔ አንቺን እዚህ ጋር ለማዳመጥ አልመጣሁም። አንቺ እዚህ ጋር እንጣጥ ስትይብኝ የመስማት አባዜ የለብኝም። እሺ እንጣጥ እኮ ምላስሽ እንጣጥ ያለው እኮ አንቺ ነው። በቃሽ ስነ ስርዓት። እኔ ያው ስለለመድኩት አሁን ላይ በቃሽ ስነ ስርዓት ነሽ።
ኖርማል ነው ብዬ ነው እያሰብኩት። ለማንኛውም አሁን በአብርሃም በኩል ያለውን ነገር ብትነግሪንና ነገሩን ባታያዩ። ስሚ እኔ አሁን እዚች ጋር ከኔ ጋር አፍ እንድትካፈች አይደለም እዚህ ጋር የቆምኩት። እሺ ሰሚኛለሽ? Honor Magic 8 Pro powered by Snapdragon 8 Elite Gen 5. Okay. ስነ ስርዓትሽን ያዥ። ካሁን በኋላ ሌላ ቃል እናገራለሁ ብትይ ሌላ ነገር ውስጥ ነው የምንገባው። አንቺ እኮ ባትነኪም ትናገሪያለሽ፣ ችግር የለብሽም። ሌላ ነገር መናገር ችግር የለብሽም። በቃ ተገቢ ምናልባት አንቺ ያ ስለሆንሽ እኮ ሊሆን ይችላል። አንዳንድ ጊዜ ብዙ ሰዎች ማንነታቸው ሲናገራቸው ይቀበላሉ። አንቺ ግን የሆንሽ ግትር ነገር ነሽ እና ያንን ነገርሽን ነው እየነገርኩሽ ያለሁት እና ለመቀበልም ወይም ደግሞ ያንንም ነገር እንትን ለማለት አይ ኖ ብሩኬን እኮ መጨቃጨቅ አይደለም የተባለውን አድርሰን ብንሄድ እንደ ሀሳብ የተሻለ ነው ብዬ ነው የማስበው። ከዛ ባለፈ ደግሞ አሁን ላይ አብርሽ ደህና ነው እግዚአብሔር ይመስገን። ማለት ያው ጭንቀት ላይ እንደነበረ ታውቂያለሽ። አሁን እያሳለፈ ያለውን ነገር አይተሽ ምናምን ወደ ኋላ መመለስ ከፈለሽ ልክ እንደ ሴትነትሽ እንደ በብልሃትነት አድርገሽ መመለስ በምትችይው መልኩ መመለስ ትችይ ይሆናል። ምናልባት እድልሽን ሞክሪ። ግን ደግሞ አሁን እኛ የተባልነውን ቢያንስ እየነገርንሽ ነው። ሶ ነገሩን ለማድረግ ሞክሪ። ነገሩን ለኛ ነግረሽ ለመርዳት ሞክሪ። ብሩክ እኔ በህይወቴ እንደዚህ ሰው ታግሼ አላውቅም። እኔ እንጃ እንዴት ትዕግስተኛ እንደሆንኩኝም አላውቅም። በዚህ ልክ ማለት ብዙ ነገር ለመታገስ ሞክሬያለሁ። ነገሩ ጉዳዩ ወደ የማይሆን ነገር ውስጥ እንዲገባ እያስገድዳችሁኝ ነው። ምን አረኩኝ? ገባችሁ? ምንም ይሁን ምንም በማይሆን አግባብ እኔ ህይወት ውስጥ ገብታችኋል። ስለዚህ ይሄንን ነገር ደግሞ እኔ ሳልፈልግ እንዴ ማለት እኔ ማለት ለምን በዚህ ልክ እንትን እንደሆን ታረጉኛላችሁ? ማለት ክፉ እንደሆን ታረጉኛላችሁ? እኔ መግፋት አልፈልግም፣ ግን የሆነ ነገር ማድረግ ብፈልግ ኖሮ እናንተ ምንም ማድረግ አይቀተኝም። ገባ? እያደረጋችሁ ያላችሁት ነገር ከነ አግባብ አይደለም። ስለዚህ ይሄንን ነገር ይዤ ወደ አንድ ነገር ብሄድ ወይም ደግሞ ወደ ሆነ ቦታ ብሄድ ምን አይነት ነገር ሊፈጠር እንደሚችል ለእናንተ መገመት በጣም ቀላል ነው። ስለዚህ ይሄንን ነገር ደግሞ እንዳደረግ አታስገድዱኝ፣ አልፈልገውም። ምክንያቱም እኔ እሊና አለኝ፣ አእምሮ አለኝ። ምንም ቢሆን ጥሩ ጊዜያቶችን አሳልፈናል። ካንተም ጋር ቢሆን በጥቂት ጊዜም ቢሆን ገባ፣ በትንሹም ቢሆን እንተዋወቃለን። ካቤልም ጋር ቢሆን ከሱ ጋር ደግሞ በጣም በረጅሙ እንተዋወቃለን። ገባ፣ ብዙ ነገሮችን አሳልፈናል። ያንን መልካምነትና ያንን ጊዜ እያሰብኩኝ እንጂ እኔ አንዲት እርምጃ ፈቀቅ ብል ምን አይነት ነገር ውስጥ እንደምንገባ በደንብ ጠንቅቃችሁ ታውቃላችሁ። አንቺንም ጨምሮ ምን አይነት ነገር ውስጥ ሊከትሽ እንደሚችል አሁን ያለሽበት ነገር እየሰራሽ ያለሽው ነገር ምን አይነት ነገር ውስጥ ሊከትሽ እንደሚችል በደንብ ጠንቅቀሽ ታውቂዋለሽ። ምናልባት እኔ ሁሉም ማለት እኔ እንጃ ጭክን ብዬ መግባት እንደማልጨክን ሰው ስለሚያውቅ ነው መሰለኝ በዚህ ልክ የሚጋፋኝ። ነገር ግን ይኸውልህ እኔ የሆነ ጊዜ ቆርጬ ከተነሳሁኝና ወደ የሆነ ስቴፕ ከገባሁኝ አንተም እሱ አብራም ብቻ አይደለም በቃ ማለት ዙሪያው ያሉ ሰዎች በሙሉ ማይሆን ነገር ውስጥ ነው የሚገቡት እና ይሄንን ነገር ማድረግ እኔ አልፈልግም። ጥሩና ደስ የሚል ጊዜያቶችን በጓደኝነት አሳልፈናል እና ይሄንን ነገር ለምን እንዳረግ ታስገድዱኛላችሁ? ቆኖ ነገሮች እያስፈራራሽ ነው ወይስ ምንድነው? ኖ ፖይንት ምክንያቱም ነገር አሁን ደግሞ እያስፈራራችሁ አይደለም እያስጠነቀቅኳችሁ ነው። እኔ የምነግረውን ነገር በደንብ አድርጎ ይሰማኛል። እኔ የምለውን ነገር በደንብ አድርጎ አሁን ላይ በቃ ቢያንስ መቀበል ያለበትንና መቀበል የሌለበትን ነገር ልክ አንቺ ጋር መጥቶ እየገፋሽ የሚያደርገውን የሆነ የለም አንቺ እንድትቀበዩ የሚያደርጉትን ነገሮች አለ አይደል? እኔም እንደዛ በብዙ ልክ እሱ ለአንቺ መስዋዕትነት እንደከፈለው እኔም ለሱ መስዋዕትነት እየከፈልኩኝ ነው ያለሁትና ኦኬ ለሱ መናገር የምትፈልጊውን ሀሳብ ለኔ ንገሪኝ። እኔ ችግር የለውም ሄጄ እነግረዋለሁ። ስለዚህ አሁን ኦኬ አያሽ እንዲህ ብላለችና ሀሳብክ ምንድነው? የምትፈልጊውን ነገር ማለት ነው። አንቺ የማይመለከትሽ ነገር ውስጥ እየገባሽ አትለፍልፊ አልኩሽ እኮ። አይመለከትሽም። እኔ ይሄንን አድርግልኝም ያንን አድርግልኝም አልልሽም። አይመለከትሽማ። ገባሽ? የምናገረውን ጉዳይ ለሱ ነግሯለሁ እንጂ አንቺ ደግሞ ማነሽ ምንድነሽ ብዬ ነው ደግሞ ከምን ቆጥሬሽ ነው ደግሞ አንቺንስ ማናገርሽ? ይመለከተኛል። ባብሽ ጉዳይ ይመለከተኛል። ባንቺ ጉዳይ ላይ ማለቅለቅ አባዝ ያለብሽ ችግር አለብሽ። እንደዛ አይነት ከወረዱ ቃላቶች ውጪ የተለየ የምትናገሪው ቃል ስለሌለ እኔ ነድስ አይደለም። አሁን ዞሮ አንቺ እንድትሰድብኝ ኦር እኔ እንድሰድብሽ ምናምን አይደለም የመጣሁት ባብርሽ። ነገር ግን ይኸውልሽ ብዙ ነገር ቢደረግም ያው ነው በክብር ላውራሽ ብዙ ጊዜ ሞክሬያለሁና ስለደከመኝ ነው አሁን ላይ እዚህ ጋር መጥቼ ሩትዬ ምናምን ብዬ በስትክልም ባወራሽ ስነ ስርዓት ባለው መልኩ ማውራት ስለማትቺ ሁሌ ቦግ ማለትን ስለምታስቀድሚ አሁን ላይ ደግሞ እዚህ ጋር የመጣ ነው። በጣም ጥሩ ባብርሽ ጉዳይ ነገርኝና በቃ እኔ በጣም ታገስኩሽ መሰለኝ
እና አሁን በደንብ ልክሽን የሚያስገባሽና ልክሽን የሚያሳይሽን ነገር ነው ማድረግ ያለብኝ ማለት ነው። በጣም ጥሩ አሁን ያንን ማንነቴን በደንብ አታውቂውም አይደለ? እሱ ማንነቴን በደንብ አድርጌ ያሳይሻለሁ። እሺ እሱን አሁን እንደዘጅብኝ መዛግብት አይደለም ደውለሽም ኦር ማድረግ እሱ ነገር ሳሳየሽ ልክሽን ስታገኝና ልክ ስትገቢ እንደዚህ የምትጣጭበትን ነገር ወይም ደግሞ የልብ የተስማሽ ነገር በደንብ ታውቂያለሽ ማለት ነው። ኤኒዌይስ አሁን እኔ ካንቺ ጋር ለመለፍለፍ አይደለም የጠራሁሽ፣ ትሰሚኛለሽ? እኔ ካንቺ ጋር ለመለፍለፍ አይደለም የጠራሁሽ። ሲጀመር አልጠራሁሽም እንጂ አንቺ ነሽ እንጂ እንደርጎ ዝም ብጥልቅ ማለት አዋዜ አለብሽ። አንቺ እኮ ነሽ የመጣሽብኝ። እኔ አልመጣሁብሽም፣ አልደረስኩብሽም። በሰው ህይወት ውስጥ መተሽ ዘው ያልሽም አንቺ ነሽ እንጂ እኔ አይደለሁም። ነገር ቀስቀሽም አንቺ ነሽ። ለማንኛውም አሁን ካንቺ ጋር ብዙ መነጋገር እኔ የማልፈልገው ባብርሽ ጉዳይ ያለው እኔ የማልፈልገው ልጁ ሰላም ነው። እኔ ካንቺ ጋር መነጋገር የማልፈልገው እዚህ ጋር ተቆመሽ ምንም አትሰሪልኝም። እንደውም ከዚህ ዞር ብትይ ደስ ይለኛል። ብዙ ነገር እየረሳ ነው። ወይኔ ፈጣሪ፣ የኔ መልካም ሰው፣ የኔ የዋህ ብዙ ነገር ነው የሚገባው። ታውቂያለሽ፣ ማይሆን ነገር ባንገባስ በእጅ የያዙት ወርቅ ከመዳብ ይቆጠራል ሆነብሽ እንጂ እውነቴን ነው የምልሽ። እኔ ራሱ ጉዳይ እንደፈለግሽኝ ክብርና ፍቅር የሚያስፈልገው ሰው ነውና ያውልሽ አይደለም ሌላም ነገር ሁኚ እንደዚህ መነጠፍን ትችያለሽ እና አይመለከተኝም። እንደማመጥ የሚገባውን ፍቅር የሚገባውን ነገር እያደረኩለትም አይነት ስሜት እየተሰማኝ ነው። ይገባዋል። ከዚህም በላይ ባደርግለት ደስ ይለኛል። ካሁን በኋላ እንድታናገሪኝ አልፈልግም። ኦኬ። አይ ምናልባት በቃሽ። በእጅ የያዙት ወርቅ አይሆንብሽ። በብልሃት በደንብ አድርገሽ ብሩክ ከኔም አንዳንድ ነገር እንደምትሰድብኝም ከኔም አንዳንድ ነገር መማር የተሻለ ነው ብዬ አስባለሁ። በቃሽ ለፈለፍሽ ብዙ ከዚህ ይዛል። አመሰግናለሁ። እሺ አብርሽ መልክናል እኔና አንቺ ደግሞ ማለት ነው በምንነጋገርበትና በምንገናኝበት አግባብ እንገናኛለን። አሁን ሜክ ትችላላችሁ። በቃ ዞር በይልኝ። ከዚህ ነው አለቀ ሐሳብሽ። ዞር በይልኝ። ሌላ ነገር ነው የምትፈልጊው? በቃሽ መሄዱን እሄዳለሁ። ግን ደግሞ ከዚህ በላይ ከዚህ በኋላ መስማት አልፈልግም። እንደ ልብሽ ድሮ እንዳዘሽው ያ ሞኙን አብርሃም አይደለም የምታገኘው። ገባሽ? እኔን አማክሮ ነው ካንቺ ጋር የሚያደርገው ነገር ራሱ እኔን አማክሮ ሄድ ምን ይባርኩኝና ምን ላድርግ? በቃ እኔን አማክሮ ነው